የምር እውነት እንትን ደክሞኝ ገብቼ ነው አጋጣሚ ይገባ እንኳን ገባህ እሱን አንዴ መፈለግ ቆይ ሀብታም ላድርግህ ገንዘብ ልስጥ ገንዘብ የፈለከውን ገንዘብ አልፈልግም በአንተ የመጣ ገንዘብ ሊባረክ ነው ቆይ እንዳረጨኝ እንትን ቤትና መኪናሽ ደስ ያለ ደስ ቤት ልስጥ አልፈልግም ቤትና መኪና እንዴ ስማኝ እንትን ላሳድግልህ እንትን ጠጣ ቆንጆ ሻይ ነው እሺ ይልምባላ በእናትሽ ግመሻት ያራዳል ስማ ወልድ መንፈስ አላላ አሜን ደደብ ልሁን ይሁን ይገማሙድ ህፃን ልጅ ውሃ ውስጥ ምራቁን ተፍቼበታል አይነት ነገር ሲያስጠላ አረሳሽ እኔ አሁን አገኝሽ እሺ ምንም አታመጣም ባካታ አስፈራራ እንዴት ዋላችሁ ማርቲ የጠፍተሽ ነው በእናትሽ ነው ዝንብላ አማን ወይ የተባረከኝ በለው እኔ ምን 200 ብር አለ ይሄ ምን ቢያለኝ አለኝ ችግር አለ እንዴ እዚህ ጋር ሳሚና አስሽው ወይ ሰራፍራለሁ ባይሆን አይኔን ጨፍንና ልሳም ይሄው እንጂ ሰይጣን ሲፈትን ሴት ይልክባልሽ ወለድ ችግር የለብኝም ለዓለማመን ምናምን ብያለሁ ላንቺ እኮ ነው እኮ ሳታገባ አረገዘች እንዳይባል በቃ ቀጣይ ዓመት እንጋባለን ያሁን አስወርጁ በቃ በወገ ማድረግ ይሽሉጣ የሰው ወሬ እንዴት አድርጋለሽ እኔ እኮ ላንቺ ነው ለኔ አይደለም በቃ አስቢበት ምንም ታፍጣት ኧረ ምንም ገርመኝ ነው ሰለሞን እንደው በገለጽኩ ቁጥር መዝገብ ነው በቃ አልክም ያተሰራ እገልጧለሁ ውርጃ ከትኑና ታውቃለህ አይደል እና እኔ ጽድቅ ነው ወጣኝ የሆነ ብላ ብለኝ በእናትሽ ይቀጥላሉ አሁን አንዷን አገባሻል ያካታል ነበር ተው ሰለሞን ተው እውነት የሰደኩልህ ፍርኑ ዱቄት በቆሎ ቅልቅላለሁ የምትል ከሆነ ማለት ነው ቪዲዮ እየቀረጽክ ድፎውና እኔን ቀጣይ ከሸማቾች ምን የመሰለ ፍርኑ ዱቄት ነው ሰልቤ ማመጣል እሺ ዶክተር ሰላቢ ምን አርጉ ነው የምትለው እንደው ምንድን ነው የምትሰራው አንዱ ከዓመት በፊት ፍርኑ ዱቄት ጊቫዌ ሰልቤ ልትበናት በቆሎ ቅልቅላለሁ ላስወረብ ይመስል የሰው ልጅ ግን አየዋ እኔ ሲጀመር ለምዱን ለበስኩ እንጂ ታውለውኝ ስላላወቀኝ አረ የሚበላ ተብለ ይብላል ቀን ሙሉ የት ነበርክሽ ስልክ የማይሰራው ሲያቀብጠኝ ቡዳን ፕራንክ አደርጋለሁ ብዬ በእናትህ ሳሞ ሆስፒታል እኮ ነው ግራውንድ ውስጥ ነበርኩ አንቺ ግላስ ምን ፕራንክ ሰራሽ እንጀራ ሳይጪ ነጭ ሽንኩርት አጎረስኩት እኔ ብሻኗ በእናትህ ሉሊት ገደለች የሆነ ዘር ነገር ፕሌይ ለቀኩት ቪዲዮ ይሁን አንተ ብዬ ነው የመረጥኩት አላየሁት ለቀ ነበር ያውም የሀበሻኗ በእናትህ ሉሊት ገደለች የሆነ ዘር ነገር ቃል ገብቼላት ነበር ምን ይቻላል ዳዲያ ትበለኝ የራሷ ጉዳይ ሉሊት ምን አገባኝ አንተ ቆይ ማየት አቁሜያለሁ ስለኛ ነበር እንዲሆናል ወር አቁሜ ነበር እንዴት እንደሆነ ሳላውቅ መልሼ ማየትም ለነገሩ የፈረንጅ አቁሜያለሁ የሀበሻ አይሰሪኝ በጣም እንደምወድህ ታውቃለህ ከዛ አሁን ራስህን ትጠላለህ ከዛ ትጸጸታለህ እንዲወዳ ራስህን ታጠፋለህ እስከዚህ ወደ አብረን እናንተርኩ አንለያይም የተባልኩ ለኔ ታውቃለህ ምንም ታማርተው አሁን ታያለህ አረ ያለው እንደው መጨረሻ ድንገር ብዬ ነው እንጂ ከፈተው ኢትስ ኦኬ ኖ ፕሮብሌም ድሮፕ ኢት በሊጣለው ቻምፒዮንስ ሊግ ፕሪሚየር ሊግ ኖ ፕሮብሌም እንግዲህ ኮል ኖ ፕሮብሌም አቴታ ምን አለ ዋንጫ ስለብልኝ አስበዋል ሲያደ እንዴት ነው ዘለብለት ድብረት አይገርምም ግን እና ማውንልህ ነው ሰላባለሁ ምትል ልታረጋውሽ ቀብዴን ተቀብዬ ጠፍት የት ያገኛል ሶለ እሱ እንደዚህ ዳቦ አድርገው እላለሁ ምን ሚለኝ ጥሩ ነው ገምት አልገምት 140 ጊዜ ነገር ከዛ ከተራራው ቃልኩት ከዛ ጌታ አምላክን አትፈታተናለኝ አረባናት ወሬ አደጋግም ሲጀመር ወሬ አደግ ጨካኝ አረመኔ እኔ አንድ ቀን ተናግሬ አውቃለሁ ወሬ ስደጋግም አረ ተው ግን ተው ሰለሞን ተው ምን ወሬ ደጋግም አንድ ነገር እንጂ አንድ ደጋግሙት ነገር አማረልኝ ብለህ ለህዝቡ ሁሉ አንድ ሁለት ወር ሙሉ እየጾምኩ ነው ያስተወረ ነበረው 140 ጊዜ እየጾምኩ ነው ጆሮአችን ግብስ ሲጀመር አንድ አትቆጠረልህ ታውቃለህ አንድ አትቆጠረልህ አረ ቴዲ አሳበደን በእናትህ ግጥሙ ለስጋ ቅኔው ለነፍስ የሆነ ሰው የጆሮአችን አረፈ በእናትህ አረፈ ብቻ እንዳለ አንድ ሚጣል የለው እንዳለ ማስተርፒስ
የትኛው ተመቸ ዘፈን? የጨነቀ የሚለው አሰማሁት ባክሳሽ ቃብጥ ነው አይታለም። ኧረ በጦር ሞጋስ ነበር። አንተስ ሳትሰማ ጆሮአችን ምታነቁ። እኔ የበዓሉ ዶሮ ሳያልቅ ዘፈን የሚባል አልሰማ ቃል ገብቻለሁ። ተቀጣጣልኩ ዳግማት እዚህ ደረስኩ። ከዶሮ ማለት አጥንቱማ የበዓል ቀን ያለቀው በእናትህ ወጡ ነው እንጂ ውሃ ሲጨመር እንቁላል ተቀቅሎ ሲጨመር ውሃ ሲጨመር እንቁላል ሲገባበት ወጡ ቀጥሎ በእናትህ ቴሌላም ነው የሚወጣው ሳያልቅ እሳሰመው ስትሰጠው ከአስር በእናትህ ዘፈኑ እንዲህ 10 ከ10 ነው። ጆሮ ያረፈ ያቁ እንደው እግዚአብሔር ይባርክ። ነው የምትጠይቅኝ አንቺ ጆሮ ይዘጋችሁ እንደዚህ ግን አሜራ ነፍጥረት አለ ቅርጹ የማይታወቅ ጤዚዛ ሞልቶ ወደኛለህ ብሎ ጥያቄ አለ። አንተ ኢነርጂዋን ማች አታደርግም። ታዲያ ምን ብትሆኚ አፈቅርሻለሁ አንቺስ አህያ ቦን ትወጂኛለሽ ነበር ማለት የነበረበት ዳዲ አትበለኝ። አህያ ቦንማ ታፈቅረኝ ነበር እያወኩ አህያ ምን እንደሚያል ሰይደም ምን ታደርጋለሽ? እባክህ ዛሬ እረፍት ላድርግ ብዬ ነው። ሚኪ አንተ ያተኛው ነው እኮ ሚኪ ላይ ሰፈር ተሰኘው ምን ሆነ? ከመሬት ተነስቶ ቤተክርስቲያን ሊሄድ ይመስል እኔማ ጉዱ ሊያው ብዬ ዝም አልኩት። ኦልሬዲ ኃጢአተኛ ነው። ምን ሊፈጠር እንደሆነ እንጃ። ኃጢአተኛ ነው ወይ በሽተኛ እኮ ነው። ሐኪም ቤት ሄዶ ጤነኛ ምን ያደርጋል? በምን ስራዬ ነው እያለ እየተዘጠተ እንዲቀር ማለት እንጂ ነገ ደግሞ ነሳ ይግባ ሱሱ ያቁም ዝም አልኩት። አቦ የትም ተወለድ ሲሆን እደግ እሱ ይከብር ያልተፋት ምን ሆናችሁ ነው? አይ ሽልጥ አብዱላ ሳብዴ ይሆናል ሚያቃተኛ ወሬ ያቃተኛ ነው ይዝማ ብዙ ቤተክርስቲያን ሲገባ ያለች ሲጀመር በሽተኛ አንድ ሐኪም ቤት ሄደው ተነጋግረናል ነበር። ቆይም እንደዛ ይሄ ደንቆሮ አይሰማኝም። ደንቆሮ ነሽ ቦስ ደንቆሮ አይባልም። ሲውል እንዳገባ ጦር ዳሉጋ ክፋት ብሼ ነው ያው ካመጣለት መቀጠቀጠው ተጨንቃ ታስጨንቀኛ ዳዲ አትበለኝ። አይን ፈሶ በዳዲ ዲያብሎስ ታሰረ አዳምነት እንዴት ዋላችሁ? ዛሬ ገበያ ተደረጉ ያያችሁ ማስተርፒስ ምን ሆናችሁ ነው? ዳዲ እንዲህ ተጨንቆ ትቀልዳለህ? ፍቅር ኖርማል ነው ፍቅር አርጉዜ ሰው ያባር ሊበናት እኔ ስማታኒ ነው የሚያበረካ ፍቅር ነው የሚለው እኔ ሁለታችሁ ነው የምትቀፉኝ። አትምጡብኝ በቃ እውነቱን ነው። ደግሞ በዚህ ጭንቅ ሰዓት ሙት ይዛል ህዝብ እየሰገደ ሲያስቀደቅኝ ከሰለሞናት እንኳን እየሰገደ እና ይስገዳ ምን አገባ አንተ? ዛሬ ሰገደ ሁሉ ነገ የባሏ ዚማ ጭፈራ ቤት እንደሚያደርገው ይዛ ሳጠብቀ ማየት እንደናት ነው እስራኤል እንደው ታጽናናኛለህ እኮ ማስተርፒስ ነው እኮ ታውቃለህ። ታዲያ ግን እንደዚህ ሽልጥልጣልሽ አስለቀሰኝ እኮ መፍትሄን ይዤ የምመጣው ይሄ እኮ በርባን ነው። በርባን የመንፈስ ይሳቀል ነው። ዳዲ በድጋሚ በርባን ያለ በእናትህ ዳዲ አትበለኝ። አረ ሰላም ለዚህኛው መፍትሄ ፈልግ እንግዲህ በእናትህ እኔ እኮ ይሳቀል ያ ወጣ ያው አሁን ካለ ኢትዮጵያ በክፋት ብሼ ነው ያው